ጃንጥላ ላይ የተሳለው ስዕል አንሱ፣ ያን ጊዜ የተከለውን ነቅላችሁ ጣሉ። ሌላው አልባሳቱ ላይ ስዕል ተስሎ አይቻለሁ። ሁለት ቦታ የሚገርመው አቤት ድፍረቱ! ልብስ ሰፊው ቆቡ ላይ ጭንቅላቱ ተዘግዝቆ ተቆርጦ ተሰፍቷል። በትከሻው ላይ ክንፉ ተቆርጦ እታች እግሩ ተቆርጦ ጭንቅላቱ ለብቻ ተሰፍቷል። መናፍቅ ስዕል ቀደደ ብለን ጉራ ከረዩ ስንልም ኧረ ተው እባካችሁ፣ ኧረ ተው ተያይዘን እንግባ። ለመሆኑ አልባሳት ላይ የተሳለው ምን ልታደርጉ ይዛችሁ? የላቸውን አገልጋዮችን ሕይወት አልገባበት ጃንጥላ ላይ ስዕሉ ላለበት ይብላኝላቸው። ሰማዕታዊ ቅዱስ ጊዮርጊስ ኳስ መጫወቻ መጠጥ መሸጫ ነው። ይህንን ያደረጉ መታሰቢያቸው ዘራቸው በምድር ላይ የለም። መንገድ ዘግተው መንፈስ ቅዱስ ሲወርድ ኳስ የሚጫወቱ ልጆቻችን ሰብስብ እንደወጡ እንዳይ። ስለዚህ ወገኔ የእናቴ ልጅ በሙሉ ልብሳችሁን የምትለብሱትን ምንጣፋችሁን ሳህኖቻችሁን ሁሉ መስቀል እያስረገጡ ነው። ሶሎ መስቀል እየተሳለ ነው። እንድንጨካከል አደራችሁን ራሳችሁን ጠብቆ። ሰው በላ ትውልድ ማተሚያ ቤቶቹን ምንገባቸው ስዕል ባዲያ አይሳልም፣ ስዕል ባዲ ቀልብ አይሳልም። ምስል ከሆነ በስርዓቱ ስለት የምጠይቀውን ዋጋ ጠይቅ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ለልዑል እግዚአብሔር ክብር ምስጋና ይሁን። የልዑል ባለሟሎች ልዑል እግዚአብሔር ያደላችሁ በቸርነቱ መርጦ በመንፈስ ቅዱስ የሾማችሁ ለይቶ ያከበራችሁ እጅግ የምንወዳችሁ ንጹሐን አባቶቻችን ካህናት፣ የዚህ ታላቅ ደብር አገልጋዮች እንደየማረጋችሁ ልዑል እግዚአብሔር በሰጣችሁ ክብር ይባርከን። እግዚአብሔር በረጅም ዕድሜ ያከበራችሁ፣ በሽበት ያከበራችሁ፣ በዕድሜ ያበለጸጋችሁ እናቶችና አባቶች፣ ወንድሞችና እህቶች፣ የነገው ተተኪ ሕፃናት በስም አጠራሩ ክብር ምስጋና ይግባው። በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ሰላም እላችኋለሁ። እንደምን አደራችሁ? እንደምን ሰነበታችሁ? እንደምን ከረማችሁ? በቸርነቱ የጠበቀን እችን ዕድሜ ያደለን ዛሬዋ ዕለት ያደረሰን ከማናውቀው አደጋ የሰወረን ከቀን መኝታ ያዳነን እሱን የምናውቅበት አእምሮ የሰጠን እናቱን ቅድስት ድንግል እመቤታችን ለክብሩ የመረጣትን ማደሪያውን ፍቅሯን በልቦናችን ስሟን በአንደበታችን ያጸናልን ጌታ ክብር ምስጋና ይድረሰው። ይህችን ዕድሜ የሰጠን አምላክ ለዚህ ዕለት ያደረሰን ለዚህ ጉባኤ ያበቃን አምላክ ጉባኤያችን እንዲባርክ ለመሰማማቱ እንዲያበቃን አስተምሮ በአእምሮ እንዲመልሰን እናንተን ወገኖቼን በተለይም ቅድስት ድንግል እመቤታችንን ይዤ በእናንተ ወገኖቼ ፊት በልዑል እግዚአብሔር ዙፋን ፊት ራሴን ዝቅ አድርጌ አንደበቴን ለሥላሴ አደራ እሰጣለሁ። ተመስገን ጌታ፣ ልመናዬን የሰማኝ አምላክ ዓይነ ልቦናችንን ያብራው፣ እዝነ ልቦናችንን ይክፈተው። ውድ የእናቴ ልጅ ወገኖቼ፣ ያገናኘን ጌታ ክብርና ምስጋና ለእሱ ይሁን። መክፈቻዬ መዝሙር 64 ከቁጥር 1 እስከ 5 ነቢየ ልዑል ዳዊት አባቱ እሴይ ነው። እናቱ ሆብሌ ትባላለች።
ኢትዮጵያዊ ናት እናት። ዘርን አይመለከትም። መንፈስ ቅዱስ ስላደረበት ጸጋ እግዚአብሔር ላልጎደለበት ከእግዚአብሔር የተሰጠው ንጹሕ አእምሮ እግዚአብሔርን የሚያውቅ ጸጋ ያለበት ሰው የሀገር ስም የዘር መጠሪያ አይሆንም። ዘር የሚጠራው በሁለት ብቻ፣ ዘረ አዳም፣ በታች ስንመጣ ዘረ አብርሃም። እናቴን ያዘልኝ ሆሜ እግዚአብሔር ማኅፀኗን ባርኮ በጣቶቹ በገና የደረደረ በክንዶቹ መሰንቆ የመታ ልጅ ትወልዳለች። የእኛ እጆች ጣቶች ክንዶቻችንን ሰርተው ይሆን? ለሁሉም አይነ ልቦናችን ያብራ መድኃኔዓለም ክርስቶስ። ያዜናችን መዝሙር 64 ከቁጥር 1 እስከ 5 አቤቱ በጽዮን ላንተ ምስጋና ይገባል። ጽዮን በኢየሩሳሌም የሚገኝ ከፍ ያለ ቦታ። ጽዮን አምባ መጠጊያ ማለት ነው። ለጊዜው ነቢየ ልዑል ዳዊት ቤተ መንግሥቱን በጽዮን ተራራ ሰርቶ ጠላቶቻቸውን ቁልቁል እያዩ አምባ መጠጊያ ሆናቸው ጠላቶቻቸውን እንዳሸነፉ ይኖሩ ነበር። ጽዮን ያላት እመቤታችን ነው፣ ማደሪያው ናትና። በረከቷን ያደለን እግዚአብሔር በጸጋዋ ይጠብቀን። የእናቴ ልጅ አቤቱ ለአንተ ጸሎት ይቀርባል፣ ለሌላ ማን እንቀርባለን? ጸሎት እኮ ከእሱ ጋር መነጋገር ነው፣ ራስን አደራ መስጠት ነው። ይህም ቤተ ክርስቲያናችን በስርዓት አስተምራለች። ሥጋ ሁሉ ጸሎትን ወደምትሰማ ወደ አንተ ያቀርባል። የእናቴ ልጅ ጆሮ ባይኖረው መስሚያ ለእኛ ጆሮ አይሰራም ነበር። ነቢየ ልዑል ዳዊት አሁንም መዝሙር 93 ላይ እግዚአብሔር እግዚእ መስተበቅል እግዚአብሔር መስተበቅል ገሃደ፣ የበቀል አምላክ ሆይ ተገለጠ። እግዚአብሔር የበቀል አምላክ ነው። የበቀል አምላክ ተገለጠ። ለትዕቢተኞች፣ ለኃጢአተኞች፣ ለግፈኞች ፍዳቸው ክፈልና ወደፊት ሄድ ብሎ ዓይንን የሠራ እግዚአብሔር አያይምን? ጆሮን የሠራ እግዚአብሔር አይሰማምን? አንብቡት። 93ኛው ጸሎትን ወደምትሰማ እነሆ ወደ አንተ ይመጣል። ሥጋ የለበሰ ሁሉ ሊጸልይ የአመፃ ነገር በረታብን። ትክክል ነው። ነቢየ ልዑል ዳዊት ከጌታችን ልደት በፊት በሺህ ዘመን ርቀት የጻፈው መዝሙር ኃጢአታችን ይቅር ትላለህ፣ የባህሪ ገንዘቡ ነው ይቅርታ። እግዚአብሔር እነሆ እግዚአብሔር ቸር ነው እያልክ በኃጢአት ላይ ኃጢአትን አትስራ። መዓትም ምሕረትም ከእግዚአብሔር ዘንድ ይወጣሉ። የእግዚአብሔር መቅሰፍቱና መዓቱ በኃጢአተኛና በግፈኛ ሰው ላይ ነውና ይላል። ይዘገያል እንጂ ይታገሳል እንጂ የሚቀድመው የለ። አቤቱ ትዕግሥቱ ይመስላል የሌለ። ተመስገን ጌታ፣ አንተ የመረጥከው በአደባባዮች ለማደር የተቀበልከው ምስጉን ነው። በአደባባዮች አውደ ምሕረት ነው የሚባለው። ይሄ ግቢዋ ሙሉ አውደ ምሕረት፣ የምህረት አደባባይ። የእነኛ የዘፋኞቹ የሚገርመኝ የሚዘፍኑ መንግሥተ ሰማያት አይገቡም እያለ ሲዘፍን ማደሩ ይደንቀኛል። የሚሰክሩ መንግሥተ ሰማያት አይገቡም። ቅዱስ ጳውሎስ ዕብራውያን 11ኛው ላይ አበዝቶ የሚጠጣ መንግሥተ ሰማያት አይገባም ይላል። አቤት ጉድ! ይህ እየተጽፎ እያለ
እንዲህ መሆናችን ያሳዝነኛል። እግዚአብሔር ያድናሽ። ይህ አደባባይ የምህረት አደባባይ ነው። ዛሬ እሱ ፈቅዶ በዚህ በምህረት አደባባይ እንድንገናኝ የፈቀደ ጌታ ምህረቱን ያድለን፣ ይቅር ይበለን። ከቤት በረከት እንጠግባለን። ክብር ምስጋና ይግባው። የበረከት ቤት የታደለች ቤተ መቅደስ እሱ ዙፋን ያደረጋት በእርሱ ትእዛዝ የተሰራች አቤት መጣበታለሁ። በእርሱ ፈቃድ የተሰራች ቤተ ክርስቲያን የወንጌሉ በረከት፣ የጠበሉ በረከት፣ አቤት የዕጣኑ በረከት ትዝ ይላችኋል። አንድ አባቶቻችን የሚናገሩት አለ። ቦዬ ካለፈ የለም ክረምት ጨርስልኝ ቶሎ በላ ሊቀ መላኩ የለም ሰው ቦዬ ካለፈ የለም ክረምት ዶሮ ከጮኸ እንዲህ ብያለሁ። እኔ ደግሞ ህዳር ከታጠነ የለም በሽታ መልአኩን ላከው የሰራዊት ጌታ አንፈራም ከእንግዲህ አለኛ ጌታ። ክብር ምስጋና ይግባው። ህዳር ሲታጠን ተረት አይደለም እኮ አንተ እናቴ አንተ ወገኔ ህዳር 12 ቀን ዳታንና አቤሮን እናትን ራሳቸውን ካህናት ነው። ክህነት ከላይ አልተሰጣቸውም። ቢላይል አዳም በዚህ መስዋዕትነት ራስህን ክህነት ከላይ ነው። ከላይ ሳይሰጣቸው ካህናት ነን አሉ። ከላይ ሳይሰጣቸው ቅዱሳን ነን አሉ። ሙሴ አሮን የተሾሙት ከእግዚአብሔር እነዚህ ራሳቸውን ሾሙ። እንዲህ አድርገህ ሁሉም ሥራ ማጠኛውን ለብሰህ ልብሰ ተክህኖውን እንዲህ አድርገህ ግባ። ይህ ሁሉ ከእግዚአብሔር ተነግሯቸው ጽናውን አዘጋጅተው ስንት ሻኩራላው እንደሚደረግ ሁሉ ተነግሮ ሙሴና አሮን ልክ እንደ ሙሴና አሮን ጽናውን አሰሩ። አቤት ድፍረት! አቤት ድፍረት! በድፍረት ለበሱ። ልብሳቸውን ያሰፉትን ጽናውን ያሉ ሰተት ተብለው ገቡ። ማጠንት ጀመሩ። መጀመሪያ ግን ነቢዩ እግዚአብሔር ሙሴ ከእነኝህ ሰዎች ተለዩ አላቸው። ያደላቸው ተለይተዋል። አሁንም ጋቡ። ላሳጠረው ማጠንቱን ጀመሩ። የዕጣኑን በረከት ለማግኘት የቅዳሴውን በረከት የሥጋውን ደሙን በረከት ቤተ ክርስቲያን የበረከት መሆን የበረከት ቦታ ነች ማለት ነው። ለዛ ምሳሌ ያመጣው። ከዚያ በኋላ ሙሴ ልክ እነሱ ሸሽተው እያለ መንፈስ ቅዱስ ልብሳቸውን ሳይነካ ረቂቅ ነው፣ በልብሳቸው ውስጥ ገብቶ አነደዳቸው፣ ለበለባቸው። ረቂቁ መንፈስ ቅዱስ ሊወድቁ ሲል ጥቂት ሲቀራቸው ለመውደቅ እየወተት እያወጣ ልብሰ ተክህኖን አውጣው። ጽናውን ዕጣኑን አጥቶታል። መሠዊያ ሥራው አውጥቶ ሲጨርስ ምድር ተከፍታ ውጣቸዋለች። እችን ቤተ መቅደስ የሚያከብሯት እንጂ የሚደፍሯት ሰዎች አይጠቀሙባትም። አሁንም ዝም ብሎ ያያል። ይብላኝላቸው በዳታንና በአሮን በቆሬ ልጆች መንገድ ለሄዱ ለደፈሯት እናትን። ከዚያ በኋላ ሕዝቡ እንደነዚህ ሰዎች እኛን መሬት ከፍታ እንድትጠል ያደርጉን ብለው በሙሴና በአሮን ላይ አጉረምርመው ሸሹ። እነዚያ ሲሰምጡ ከእግዚአብሔር ዘንድ እሳት ነደደች። 14,700 ሰው አለቀ። ዘኍልቍ 16 ወዲያውኑ ሙሴ ወደ እግዚአብሔር ጮኸ። ሙሴ ሙሴ ቶሎ በሕዝቡ መካከል ማጠንት ጣሉ አላቸው።
የማዕጠንቱን በረከት እንድንቀበል ከቤት በረከት ዕጣኑን፣ ከቤት በረከት ጠበሉን፣ ከቤት በረከት ሥጋውን ደሙን፣ ከቤት በረከት ወንጌሉን እንድንቀበል ይመጣል። ከዚያ በኋላ ልክ ማዕጠንቱን ሲጀምሩ 14,700 ሰው አለቀ። ወዲያውኑ በሽታው ቆሟል። ህዳር ሲታጠር ይሄ ነው፣ ታሪክ አይደለም፣ ወንጌላዊ ነው። ዘኍልቍ 16 ምዕራፍ ወንጌል እኮ ነው። ተዋህዶ የእናቴ ልጅ አባቶቻችን ሰው ሰራሽ ስርዓት አላወረሱንም። ሌላው ቀርቶ ሲነጠላ የለበሳችሁ ሰዎች ከጥለቱ መጨረሻው መጀመሪያም ይሁን መጨረሻው ጥለቱ ሸማኔው ወደ ቀኝ ይጀምራል ሲወረወር፣ ወደ ግራ ወደ ቀኝ ይጨርሳል። 3 ጊዜ ከሆነ 3 የጥለቱ ማፈኛ ሲጀምርም በ3 የሚጀምሩ ሥላሴ የሚጨርሱ ሥላሴ ተረት አይደለም። ሥላሴ ይናገራል። ነጠላው በ7 በ5 በ3 ነው ማፈኛው የሚሰራው። 3 ቢሆን የሚጀምሩ ሥላሴ የሚጨርሱ ሥላሴ፣ 7 መሆኑ በ7ኛው ዙፋን ዙፋንህን ዘርግተህ በ7ኛው ዙፋን በ7ኛው ሰማይ የምትጠብቀን ጌታ ማለት ሰው ሰራሽ ስርዓት አላወረሱንም። ታውራን ሆን ዳታንና አቤሮን በገዛ ራሳቸው ያመጡት ጦስ እግዚአብሔር በሙሴ አድሮ የሰራትን ደብተራ ኦሪትን ደፈሩ። እግዚአብሔር አምላክ ምድር እንኳን እንድትሸከም እድል አልሰጣቸው። ሰምጠዋል። ራሳቸው ይሹሙ አልተጠቀሙም። ይላቸው በዚች መንገድ ላይ ሄዱ። ነግሬሃለሁ፣ ይዘገያል እንጂ ሊቀድመው የለም። ትዕግስቱ ንስሐ እንዲገባ ነው። አንገታችን የተፈጠረው ዞሮ ለማየት ነው። እስከ ዛሬ ድረስ ያሉትን ዘመናት ሽን ቤተ ክርስቲያን የደፈሩ ምን እንደሆኑ ዞሮ ለማየት ነው። አባቶቻችን አምላክ ከእኛ ጋር ይሆኑ። የእናቴ ልጅ ዳዊት ከዚህ ይቆያል። ያገናኘን ጌታ ተመስገን። 39 ዓመተ ምህረት ዋንዛው ጋር ነው ጉባኤ ጀመረ። የመጨረሻ ልባር የመጨረሻ 80 ዓመተ ምህረት ጥር 8 ቀን መጥቼ እዛች ጋር ቅሼ ቁጭ እንዳልኩ ቀሲስ መኮንን አሁን አሜሪካን ያለው ያ ሕፃን ቁጭ ብሏል። ባኮትን ስለ ቅዱስ ዑራኤል ወደ ዑራኤል እንሄዳለን። ምንድን ነው ዑራኤል? መልአክ ነው። የት ሰጋም ቆም እንደሚየው ባርዛፍ ይታያል። ሄድን 80 ዓመተ ምህረት ተሰናብቼ ወጣሁ። ከዛ ወዲህም ተመልሼ ብዙ ነገር አድርገናል። አውደ ምሕረት እዛ የእናቴ ልጅ እቺ ቤተ ክርስቲያን እስካሁን ያቆየችን ስርዓት ሰማያዊ ምድራዊ አይደለም። በደሙ ወንጌል አይሰበክም። ታቦት አይቆምም። ለፈጣን ተልኮ የወጣ ካህን አይመለስበትም። መግራታችን ከወጣ መመለሳችን ቀስ እየተባለ ስራችን እየነቃሉት ነው። የሚነቃለውን እናያለን። ሌላው አሁን ራሱ እዚህ ያየሁት ልባር ሰውነቴ የተቀለቀጠ ነው። ወንጌሉን ያስቀመጥኩት እስቲ ጥንታውያን አብያተ ክርስቲያናት እዩ። መስቀሉ ይቀመጠው እዚህ ጋር በቃ መስቀል እስራ አይደረግም። ረገጥኩ ማለት ነው። መስቀል ረግጦ ጥቅም የለም። ይህም ቦታ እስካሁን 3ኛ ቦታ 4ኛ ቦታ ማየት ታው አቶን ስራ አይደረግም። መስቀል ላይ ነው። ታው ጠብቁ ቤተክርስቲያናችሁን። ሌላው አሁንም አጥብቄ አደራምነው ይህችን ቤተክርስቲያን ያቆየችውን ስርዓት ቀስ እያለ እንሄድበታለን። በረከቱም
ቀስ እያለ እያነሳ ይሄዳል። ሕዝቅኤል 34 ምዕራፍ በጎቼን ከእንግዲህ በኋላ እናንተ አትሰበስባቸውም፣ በጎቼን ራሴ ሰበስባቸዋለሁ። 34 ምዕራፍ ትንቢተ ሕዝቅኤል ሙሉን አንብቡት። ነግሮ ሲጀምረው መጨረሻ ላይ ሕዝብ ይነሳል። እግዚአብሔር ትልቁ ቁጣው ሕዝብ መንሳት ነው። ስለዚህ የእናቴ ልጅ ቀስ እያላችሁ ይህም ቦታ አስተካክሉ። እኛ ልክ ለድምፅ ማጉያው ለሞንታርቦ እንደዚህ አስተካክለን እዛ አድርገን ልንጀምር ስንል ነው። ከዚያ በኋላ ከላይ ጉልላቱ ላይ ያለው መስቀል አነሱ። ከዛ ድንጋይ ኮለኮሉ። ዝንጀሮ ጦጣን ተለቀቀበት። እዚህ ቆመን መቅደስ የገቡት ጦጣና ዝንጀሮ ይህ ሁሉ አሳልፈናል እዚህ ቦታ። አሁንም እግዚአብሔር ይሁነን፣ መድኃኔዓለም ክርስቶስ ይሁነን። ለጠበል ቤቱ ብዙ ገንዘብ ተዋጣ። ግብፅ ሄድ ስመለስ ተሰራ ተባለ። ያው እግዚአብሔር ከኛ ጋር ይሁን። ይቅርብኝ የሚያደርግልን ይሄ ጥቅምንም ወደ ንስ ይገባል። የምወረወረውን ኃይለ ቃል ቃሉ ጻፍ። የነገር እግዚአብሔር ነው የሚያውቀው። ርዕሳችን የሚወደኝ ይኖር ቃሌን ይጠብቃል። አባቶቻችን ባቆዩት ሥርዓት ግራ ቀኝ እንዳትሉ ነገር እሱ በተናገረው ቃል ወደ ኋላ የሚመለስ አምላክ አለ። እንኳን እሱ የተናገረው ቃል አባቶቻችን የተናገርነው ከሚጠፋ ምንድን ነው ያሉት? የወለድነው አጥፋው። ከልጅ በላይ ስጦታ እመቤታችን ብቻ ናት። እሷንም አባቶቻችን በጉልላቱ ላይ መሶበ ወርቅ አድርገው አስቀምጠዋታል። መሶበ ወርቋ እመቤታችን ውስጡ ያለው ኅብስት መድኃኔዓለም ክርስቶስ ከቤተልሔም በመሶበ ወርቅ ይገባል። የእናቴ ልጅ ላይ መሶበ ወርቅ አለ። በመሶበ ወርቁ ሰንጥቆ መንፈስ ቅዱስ የሚዋሃደው በመሶበ ወርቁ እንዳይበቃ መሶበ ወርቁ የለም። በመስቀሉ እንዳይወድቅ መኖሩ የለም። መኖር ያለው እዛ ታች አንዴ ተለያይተን የለም። እግዚአብሔር ያጥናሽ። ቤተ መቅደሱን የምትሰሩ መሐንዲሶች በተለይ እግዚአብሔር ናቸው። የሚወደኝ ይኖር ቃሌን ይጠብቃል። ይህ ኃይለ ቃል የዮሐንስ ወንጌል ምዕራፍ 14 ቁጥር 23 ልዑል እግዚአብሔር የጠራቸውን የመረጣቸውን የወደዳቸውን በመንገዱ የሄዱትን እንደማይለያቸው የዘላለም ቃል ኪዳን ሰጥቶ ያጸናቸዋል። እጠቅሳለሁ። ዘፍጥረት 6 ሙሉን አንብቡት። ዘፍጥረት 9 ሙሉን አንብቡት። በዚህ ምዕራፍ ላይ ኖህን እናነሳዋለን። ደግሜም አነሳዋለሁ። ኖህ እግዚአብሔር ያዘዘውን ቃል አላቋረጠም። ኖህ አካሄዱን ከእግዚአብሔር ጋር አደረገ ይላል መጽሐፍ። ምን ማለት ነው? ብሉይ የለ ሐዲስ የለ። በሕግ ልቦና እግዚአብሔርን ደስ የሚያሰኝ ሥራ እድሜ ልኩን ሠራ። እኛም እግዚአብሔርን ደስ የምናሰኝበት ይግለጥልን። በዚህ ምክንያት ለኖህ የዘላለም ቃል ኪዳን ሰጠ። ቀጥሎ አባታችን አብርሃምን አነሳዋል። አባታችን አብርሃምን በተፈጥሮ ተመራምሮ አምላኩን አገኘ። አብርሃም የተባለው በኋላ ነው። አቤት ከዘመዶች ተለይተውታ ጣዖት አምላኪዎች ነበሩ። አሁንም ከጣዖት አምላኪዎች ተለይታችሁ ውጡ። ትዳር ተምራችሁታል። ጣዖት ዳጎን የሚባል ጣዖት እመቤታችን ዳጎን ቤት አስገቧት። በጭንቅላቱ ባስጢሙ ተደፍቶ ተገኝቷል በማግስቱ። ከዚያም ተሰባብሮ ወድቋል። እጅ እግር አለው፣ ሰው ይመስላል፣ ትንፋሽ የለው። ዳዊት ላይም አለ። አንብቡት። የአሕዛብ ጣዖታት ከወርቅ ከብር ይሠሯቸዋል። አፍንጫ አላቸው፣ አፍ አላቸው፣ ጆሮ አላቸው፣ እጅ አላቸው።
ነገር ግን አይሰሙም። ሁለመናው ድንጋይ ነው። ጣዖት ማለት ይሄ ነው። ተነስቶ ለማሳየት ወዲያው ብድግ ሲል ሳራና ሎጥ ተከተሉት። ቃሉን ተቀበለ። 15 ምዕራፍ ዘፍጥረት አብርሃም አትፍራ እኔ ከአንተ ጋር ነኝና። አያችሁ ፈቃዱን የሚፈጽሙትን ሰዎች እኔ ከእናንተ ጋር ነኝ ይላቸዋል። ከእኛ ጋር የሚሆን መድኃኒዓለም ክርስቶስ ያው እኔ ከአንተ ጋር ነኝ፣ አትፍራ አይዞህ አለው። ምስጋና ይድረሰው። እኛንም አይዟችሁ በለን መድኃኒዓለም። ያገኟት ይገሏታል። ከዚያ በሦስተኛ ወር እያነባ ደንገል ተብትባ ውሃ እንዳይገባ ሰምረቅርቃ ክዳን አበጅታ ዘመዳ ብለው ለአባ ወንዝ ቢሆን አደራ ሰጠችው። ከገነት እኮ ነው የሚወጣው ጌባ ነው። ከዚያም ሲንሳፈፍ እህቱ ደንገል ውስጥ ትጠብቃለች። እናትም እዛው ታነባለች። ያቺ የፈርዖን መጣች። ክፍት ስታደርገው ሰንደቅ አለ ልቧ። እንዳት ይሄ ዕብራዊ ነው አሳድገዋለሁ አለች። ወሰደችው ከቤተ መንግሥት። መጣች እህቱ። አንቺ ልጅ የሞተባት ጡቷ የሚፈስ ሴት አለች፣ ለምጣች ቶለች ልጅ የእናቱን ጡት እያጠባ ሳደገው የማይሳለው ጌታ ክብር ምስጋና ለእሱ። ያን ሙሴ ጠራው። ሙሴ የሕዝቤን ደማቸውን አይቻለሁ፣ የሕዝቤን እንባቸውን አይቻለሁ፣ የሕዝቤን ግፋቸውን አይቻለሁ። ያለ ምክንያት የተፈጠርን መሰለህ እንዴ? ሕዝቤ እኮ ነው የሚለን መድኃኒዓለም። ሕዝቤ የሚለን ሁሉ ኃጢአትና ግፍ በደል አንስራ። አባት መረር ሲለው ልጁ መጥፎ ሲሆን እንደወለደው እያወቀ ይሄ ልጅሽ ይላል። እሷን መረር ሲላት ይሄ ልጅ ትለዋለች። ምጧን ደንግታ ምጧን ትታ ሕዝቤ ይላል። አለ ምክንያት አልተፈጠርንም። በአምሳሉ እኮ ነው የተፈጠርነው። ጠለሉን አካፍሎ እኮ ነው የፈጠረን። እናቴ ልጅ ብርሃንን እናይበት ዘንድ ብርሃንን ዙሪያን ግንብ ገንብቶ እኮ ነው ዓይኑ ውሃውን ግንብ መሃል ነው እኮ ቁጭ አረጋት። አቤት ጥበብህ! ይህ ጥበበኛ አምላክ በጥበብ እኮ ነው የፈጠረን። አስተውሉ እናቴ ልጅ የሕዝቤን ግፋቸውን፣ የሕዝቤን እንባቸውን፣ የሕዝቤን ደማቸውን አይቻለሁ። ከአስገባሪዎቻቸው ግብፃውያን የተነሳ የሚደርስባቸውን ግፍ አይቻለሁ። ይህ ሕዝቤን ታወጣለህ አለው። ሙሴም ጌታዬ አለ፣ ለመሆኑ እሄዳለሁ፣ ማን ላከህ? ሂዶ ስምህን ማን ልበላቸው አለው። እኔ የአባትህ አምላክ። አባታቸው አምላክ አለ። የአባትህ አምላክ የአባቶቻችን አምላክ ማለት የአብርሃም አምላክ። አቤት ወይ ጌታ! የእስራኤል አምላክ ነኝ። ያለና የሚኖር ነው በላቸው። ያለና የሚኖር አሁንም ያለ ሁሉ አሳልፎ የሚኖር አምላክ በላቸው አለው። አትፍራ ከአንተ ጋር ነው ያለው። ምስጋና ለእሱ ይሁን። ሌላ ምን እንላለን? ያዘና ቸርች ኢያሱ መጽሐፈ ኢያሱ ምዕራፍ 1 ከቁጥር 1 እስከ 9 ታነቡታላችሁ። ይህ እግዚአብሔር 135 ጊዜ ቃል በቃል ያነጋገረው ሙሴ አረፈ፣ ሞተ። ኢያሱ ደቀ መዝሙሩ ነበር። ከሙሴ ስራ አይጠፋም። ቅዱሳን ያገለገሉ ከቅዱሳን ስር የማይለዩ አንድ የወደቀ የለም። ታላቁ ነቢይ ኤልሳዕ የኤልያስ ደቀ መዝሙር ዮርዳኖስን ከፍሎ እነሆ ያ የሶርያ ንጉሥ የላካቸው ሰራዊት ቤቱን ከበው ያይ ነበረ። ከሚነሳት የደረሰ ነው። ግያዝ ተርበደበደ። ወጣና ሲያይ ሰራዊት ከቦናል አለ። ከእነሱ ሰራዊት የኛን ሰራዊት ይበልጣሉ አለ። አረ ምንም የለም ተቀመጣል አለ።
ከሰትልቦሙ ሕፃን አየነ ጌታ ደጉ ጌታ እችን ቃል እንደተናገረ የቢያዝን ዓይን ከፈተው፣ የእኛንም ዓይን ይክፈተው። መድኃኒዓለም ክርስቶስ ሰራዊቱ የሚያይበት ዓይን ከፈተለት። የእግዚአብሔርን ሰራዊት የሚያይበት ዓይን ከፈተለት። ምስጋና ለመድኃኒዓለም ይሁን። እኛም መስቀሉን የምናይበት ችን ቤተ ክርስቲያን የምናይበት ዓይናችን ይክፈተው። መድኃኒዓለም ክርስቶስ ከባድ ናት። የሚያከብሯት ክብር ያገኙባታል፣ የማያከብሯት ከወደቁ ትንሣኤ የላቸውም። የእናቴ ልጅ ከዚያ በኋላ ያ የእናቴ ልጅ ዓይነ ልቦናው ከፈተለት። ገባ ሂድ ያለው ወጥቶ ሲያይ እንደዛ ነው። ለዛ ልቀው የእግዚአብሔር ሰራዊት ኤልሳዕን ከበውታል። ገባ የእሳት ሰረገሎችና ፈረሶች አለ። ፈረሶቹ እሳት፣ ሰረገሎቹ እሳት፣ ልብሳቸው እሳት፣ ሰይፋቸው እሳት፣ ሁለመናቸው እሳት። የእግዚአብሔርን ሰራዊት አየ። እኛንም ዓይናችንን እየለጠው መድኃኒዓለም ክርስቶስ በእነኚህ ነጋ እሳት በሆኑ ሰራዊት እኛንም ቤተ ክርስቲያናችንን ሀገራችንን ይክበብልን። መድኃኒዓለም ክርስቶስ ከቦ ይጠብቅልን። ኢያሱ ያ ሙሴ ሞተ። ኢያሱ ሕዝበ እስራኤልን ከተስፋይቱ ምድር ታስገባለህ። እድሜ ሙሉ ጠላት አይቋቋምም። ርዕሴን እንዳትረሱት። ርዕሴ የሚለው የሚወደኝ ቢኖር ቃሌን ይጠብቃል። ቀጥሎ እንዳትረሱት። ቀጥሎ ያነበብኩት የሚወዳቸውን የሾማቸውን የመረጣቸውን ሁሉ ቃል ኪዳን ሰጥቶ ነው የሚያሰማራው። መድኃኒዓለም ቃል ኪዳን ሰጥቶ ነው የሚያሰማራቸው። እንዲሁም ያሰማራልን። አንድ ንጉሥ አሽከር ቢኖረው እኮ ሲልከው መታጠቅ ካለበት አስታጥቆ ይዞ መሄድ ያለበትን ሩቅ ከሆነ ስንቅ ሰጥቶ ነው የሚሸኝ። እኛ ጌታ እስካሁን ያሰማራቸውን ቃል ኪዳን ሰጥቶ ባሉ ይሰደዳቸው። ከሙሴ ጋር እንደነበርኩ ከአንተ ጋር እሆናለሁ፣ አልተውህም፣ አይዞህ። ነገር ግን የነዚህን ሕግ ቃሎች መጽሐፍ ላይ የተጻፈውን ሕግ ከአፍህ አትለይ። በቀንም በሌሊትም እነዚህን ሕጎች ጠብቅ። እነሆ የዚያን ጊዜ መንገድህ ይቃናል፣ ይከናወናል። ንግድ ይጀምራል እንቅፋት፣ ትዳር ይጀምራል እንቅፋት፣ ውጭ ይሄዳል እንቅፋት። ተምሮ ተሞቷል። አንድ ነገር ሳይኖር መኩራት መመጻደቅ እንጀምራለን። ጸጋው ሲገፈፍ ሜዳ ሁሉ ገደል ሆነ ቁጭ። አስተውሉ። በአንዱ ነው እዚህ ወንጌል ላይ መዝሙር 88 ቁጥር 34 ካፌ ከከንፈር የወጣውን ቃል አልለውጥም ይላል። ሰራዊት የተባለ ቃሉ አይለወጥም፣ ወደኋላ አይመለስም። መድኃኒዓለም ሂድ አለው። ሄደ። ኢያሱም ቃሉን ተቀብሎ አይዞህ ብሎ ነገር ግን ከአንተ እንዳልለይ ከሙሴ ጋር እንደነበርኩ ከአንተ ጋር እንደሆን ቃሉን ጠብቅ። ያስ ነቢዩ ዳዊትን ከበኝነት አምጥቶ ሕዝቤን ጠብቅ። ንጉሥ ሰሎሞን የዳዊት ልጅ ያለው እነሆ ሰሎሞን ከአንተ በኋላ አንተ የሚመስል ንጉሥ አልነበረም፣ ከአንተም በፊት አንተ የሚመስል ንጉሥ አላነገሥም። ነገር ግን ጥበብን ማስተዋልን ሰጥቼሃለሁ፣ ከአንተ ጋር ነኝ አለው። ሕዝቤን ጠብቅ ብሎ የሾመው ንጉሥ ሰሎሞን የ12 ዓመት ልጅ። አንብቡት። ሁለተኛ ሳሙኤል 5 ምዕራፍን አንብቡት። የዳዊት አምላክ ከእኛ ጋር ነቢዩ ኤርምያስን ኤርምያስ ገና በእናቴ ማኅፀን ሳልሰራህ አውቅሃለሁ የእኔ ጌታ። መሐንዲሶች መጀመሪያ ሲያስቡ ያድራል። ጠዋት ብድግ ይልና ያስባትን
ወረቀት ላይ ያስቀምጣል። ይሄ አእምሮ ከእግዚአብሔር የተሰጠ ዛሬ ተምሮ ተሞቶ ቤቱን በቅል ሊመራ ማህፀን ዘግቶ ሊሳካ እድሜ ሊገኝ ዘር ይወጣ ቤቱ በረከት ሊያገኝ በገዛ ስራቸው በእቅድ በአስክላቸው እየተደፉ ነው። ንጹሖችን አይነካም ነው የምናገር። አላዋቂ ነው እግዚአብሔር። እንደኛ እግዚአብሔር ይሰደባል። ለጭካኔ እንዲያመቻቸው ያልተፈለገ ግዝና እያሉ እንደሚጨፈጭፉት በማህፀን ጦርነት የከፈቱ በማህፀን ደም የሚያፈሱል ግራኝላቸውን መድኃኒት የምትሰጡ መድኃኒቱ ለሰራ ለይቶለታል። ከገማ ይቀርስ ምሳሌ ሰውየው አስተውሉ። እናቴ ልጅ ገና በእናትህ ማኅፀን ሳትሰራው ቃለሁ በእናትህ ማኅፀን ሳለህ ነቢይ አድርጌ ሾሜሃለሁ። አትፍራ፣ እኔ ከአንተ ጋር ነኝ። ትተክል ዘንድ ትነቅል ዘንድ ከአንተ ጋር እሆናለሁ። ክብርና ምስጋና ለበላህ አንድ አድርጎ ነው የሚሾማቸው። እንዲሆነ የተሾምከው ይብላኝላችሁ በገንዘብ ለተሾሙ በገንዘብ ለሾሙ በገንዘብ ላሾሙ ሹመት የሚሰጥ የባህሪ ገንዘቡ የእግዚአብሔር ገንዘብ ነው። እንዲህ አድርጎ ነው ቅዱሳኖችን ሾሙ። ወደ አዲስ ኪዳን ልምጣ። የእኛ ጌታ መድኃኒዓለም ከድንግል ማርያም ሥጋውን ለበሰ። እሷን አህሎ እሷን መስሎ የተቀደሰች እናት አደረ። የእኛ ጌታ ዮሐን ሐዋርያትን 10 ምዕራፍ ማቴዎስ ጠራ። ወደ ዓለም ሁሉ ሂዱ፣ ወንጌልን ስበኩ። ወደ ዓለም ሁሉ ሂዱ። አራቱም ማዕዘን አራት ማዕዘን መስቀል ስሩ የሚል ይብላኝላችሁ። አራት ማዕዘን መስቀል ሕያው እግዚአብሔርን ክህደት ነው። እንዴት እያደረጉ ያለማመዱን መሰላችሁ? አክሊሉ ላይ አራት ማዕዘን ማለት ለመሆኑ ለአባቶቻችን መስቀል መሃላንያት ላይ አድርገው አይታችሁ ታውቃላችሁ? እንደው ምንድን ነው የሆኑ መሃላንያት ላይ ይደረጋል መስቀል ጉልላት ላይ የተቀመጠው ቀሳሉና አራት ማዕዘኗ ማስቀመጥ ጀመሩ። ግንባር ላይ ነው ያለው መስቀል። ልብ አድርጉ የሚሰሩትን ስራ። አራት መስቀል አራት ማዕዘን መስቀል ማለት ምስል ነው። ይኸው በምስል አመን የተሰቀለው የእኛ ጌታ። ይሄ ነው አቀማመጡ። በዚህ በር ሲሰራ እንዲህ ተቀርቦ አይቀመጥም። በምንም አይነት መስቀል አቅጣጫው ላይ ለውጥ ያለው ለምስጋና ይሰራል። አቅጣጫው ላይ ለውጥ የእኛ ጌታ በአራቱ ማዕዘን ስለኳል እንጂ አራት ማዕዘን መስቀል ብለህ ምስል ጎልት ብሎ አጠራገረ ነው የእኛ ጌታ። ይላኝላችሁ በቤተ መቅደሱ አናት ላይ ደብረ ሊባኖስ ተደርቦበታል። ያሁሉ አባቶች አሉ። አክሱም ተደርቦበታል። እዚህ ይኸው መጀመሪያ ጉልላቱ፣ ከዚያ በኋላ በመሬቱ ተነቀለ። ያ ድንጋይ ተደረደረ። ጥዬ ሄጃለሁ። አስተውሉ። የታችልሽ መረጠ። በአራቱ ማዕዘን ሄዳችሁ ስበኩ፣ ድውይ ፈውሱ፣ ለምጽ አንጹ፣ ሙት አንሱ። ማቴዎስ 28 ከ19 እስከ 20 እኔ ያስተማርኳችሁን ትምህርት እያስተማራችኋቸው ደቀ መዛሙርቴ ያድርጓቸው፣ እስከ ዓለም ፍጻሜ ድረስ እኔ ከእናንተ ጋር ነኝ። ከምስጋና ይግባህ የጌታ ይመዳል። እነዚህ ዛሬ በአባቶቻችን ሐዋርያት ዘንድ የተሾሙ ካህናት ይኸው ቃል ኪዳኑ ሙሉ አባቶች ምስጋና ይድረስ ወይም ይወዳል ያለው እስከ ዓለም ፍጻሜ እኔ ከእናንተ ጋር ነኝ። ድውይ ፈውሱ፣ ለምጽ አንጹ፣ ጠበል ስትጠመቁ ካህን ከሌለ እንዳትገቡ። ስልጣን የተሰጠው ለካህናት እንዳይከብዳቸው ማጥመቁ ከባድ ነው። እርግጫም አለው፣ ትግል አለው። የእናቴ ልጅ ሰኞ መምሬ ገሌ፣ ማክሰኞ መምሬ ገሌ። አሁን በፕሮግራም በተለይ ድረሰን ይህ ዓለም ካልወሰመን ይህ ዓለም ካላሳደደን ክብር አይገኝም። ማቴዎስ 28 ከ19 እስከ 20 ቀጥሎ ማርቆስ 16 እጆችን ትጭናላችሁ፣ ድውዮች ይፈወሳሉ። ሲጠመቅ መስቀሉን ግንባሩ ላይ አድርጎ ከማን ተማርነው? ያን ዓይነ ስውሩን
ዳሰሰ፣ ዓይኑ በራ። ያን ለምጻሙን ዳሰሰው፣ ዓይኑ በራ። በትክክል ስርዓቱን አሳይቶናል። ስርዓቱን ጠብቁ እናንተ። ስለዚህ በአዲስ ኪዳንም አባቶቻችንን እንዲህ አድርጎ ሾሞልን ሄዷል። የኔ ጌታ በካህናት አባቶቻችን እንመካለን፣ የእሱ ሽማምንት ስለሆኑ ትምህርቱ ላይ እንመጣበታለን። የእናንተ ልጅ ክፍል 1 ትምህርታችን ያው የሚወደኝ ቢኖር ቃሌን ይጠብቃል። የአሁኑ ርዕሳችን ደግሞ እነሆ በመካከላቸው አድር ዘንድ መቅደሴን ስሩልኝ እንደማሳይህ አድርገህ ስራ። በመካከላቸው አድር ዘንድ ልብ አድርጉ። ፈጠረን። የፈጠረውን ሕዝብ እረኛ ከበጎቹ እኮ አይለይም። የኔ ጌታ እኮ ተለይቶን አያውቅም። በገዛ እጃችን በክፋታችን በኃጢአታችን ነው ከመንጋው የተለየ ነው። ክፉን ስራ ደጎችን አልኖሩባት ይችላለን። እንኳን ክፉዎች ደግ ይሁኑ። ወደ ትምህርቱ ገባለሁ። የእናንተ ልጅ ዘጸአት 25 አሁን የጠቀስኩት አስጠንቅቆ እንደማሳይህ በመካከላቸው አድር ዘንድ ስሩልኝ። ዘዳግም እንቀስቀስ ማለት ነው። ዘዳግም 12 ቁጥር 32 ምን ይላል ቃሉ? ሙሴ እኔ የማዝህን ሁሉ ታደርገው ዘንድ ጠብቅ፣ ምንም እንዳትጨምር። ልብ አድርጓት የእናቴ ልጅ፣ ልብ አድርጉ። ምን ያገረው አላቸው? እስኪ እጃችሁ ላይ አላችሁ? የኔ ጌታ እንዳትመልሱ። የኔ ጌታ ፈጥናችሁ ብድግ እንዳደረጋችሁት የኔ ጌታ ቢሰጣ ያልቅበት ሰጥቶ አይቆጨው። አስራቱን የምትሰጡበት እጃችሁን፣ ምጽዋቱን የምትሰጡበት እጃችሁን፣ የኔ ጌታ ዘቢቡን ጧፉን ቀዳሚያችሁን የምታመጡበት ይህንን እጃችሁን እንደዘረጋችሁን የኔ መድኃኔዓለም የበረከቱ እጅን ይዘርጋላችሁ። በክብር ይመለስ አለ እንዳላችሁ አለሁ የኔ መድኃኔዓለም ክርስቶስ በተናገረው ቃል ወደ ኋላ አይመለስም። እንደማሳይ ስራ ካለ በኋላ ምን አለው? የማዝህን ነገር ታደርገው ዘንድ ጠብቅ፣ በእርሱ ላይ ምንም እንዳትጨምር፣ ከእርሱ ምንም እንዳትቀንስ። መሐንዲሶች መቅደሱን ለመስራት የታደራችሁ ይህን ሳታረቁ ሊቃውንት ሳትጠይቁ ጭንቅላት የፈጠረውን እየሳልክ እናንተ ልጅ ጠብቅ። እድሜህን ትእዛዙን ያፈረሰውን ሁሉ ያፈራርሰዋል። ችግር የለበትም እኮ የኔ ጌታ። መዓቱ አያልቅበት፣ ምሕረቱ አያልቅበት። እየለየ ማንጠፍ ይችላል። የእሱ ብትር እኮ አይን ያለው አንተ የእናንተ ልጆን ድንጋይ ልጆን ድንጋይ ሲሆነለውር ለይተን እንመታለን እኮ ለይተን እንመታ ብትላለሁ። ሕዝቅኤል 9 ምዕራፍ አንብበኸዋል። ቅዱስ ገብርኤል ጸሐፌ ትእዛዝ 6ቱን አለቆች በቀኝ አድርገህ ሁሉም ሳር ታጥቀው 6ቱን መቅሰፍተ መላእክት በግራ አድርገህ ወደ ከተማይቱ ግባ። የሚያለቅሱ የሚቀድሱትን ሰዎች ከተማይቱ ውስጥ በሚሰራው ግፍና ርኩሰት የሚያለቅሱትን ሰዎች ቶሎ በግንባር በግንባራቸው አትምላቸው። ከዚያ በኋላ እነሆ ሂዱ፣ ወደ ከተማይቱ ግቡ፣ እጃችሁ አይራራ፣ አሮጊት ብለህ እጃችሁ አይራራ፣ ሽማግሌ ብለህ ወጣት ሶታ፣ ለጋ ፈርፈጭ፣ ሕፃን ብለህ እጅህ እንዳይራራ ግደሉ፣ ጨፍጭፉ አለ። መቅደሴ ባሉ ካህናት ጀምሩ። በምን ምክንያት ዳታንና ቢሮን ገብቶ ይሆን? ንጹሐን አባቶች ያየ ከምናገር አንዴ በቃል ኪዳን ቆሟል። አሁንም አባቶቻችንን የዓይን ማረፊያ አይንሳል። ነፍስ አባት የሌላችሁ ሰዎች የህረጥ ናችሁ። ነፍስ አባት የሌላችሁ የህረጥ ናችሁ። ነፍስ አባት እያላችሁ ሥጋው ግን ያልተቀበላችሁ የህረጥ ናችሁ። ቀጥሎ ያለው የእናንተ ልጅ የዮሐንስ ወንጌል ምዕራፍ
14 ቁጥር 23 እና 24 ታነቡታላችሁ። ምን ያህል መሰለህ እናቴ ልጅ ይኸውልህ የዮሐንስ ወንጌል ምዕራፍ 14 ቁጥር 23 መድኃኒታችን የሚወደኝ የሚኖር ቃሌን ይጠብቃል፣ እኔ እንደወደድኩት አባቴም ይወደዋል፣ ወደ እርሱ እንመጣለን፣ መኖሪያ እናደርጋለን። ከእግዚአብሔር ጋር ለመኖር ትእዛዙን ቃሉን መጠበቅ። ቃሉን የማይጠብቅ የማይወደኝ የሚኖር ቃሌን አይጠብቅም። ይህች የምናገራት የላከኝ የአብ ቃል እንጂ የኔ ቃል አይደለም ይላል የሰራዊት ጌታ የኔ ጌታ ይመዳኛል። ከዚያም ትንቢተ ሕዝቅኤል ምዕራፍ 21 ነቢየ ልዑል ሕዝቅኤል እነሆ ሰው ቢያደርገው በሕይወት የሚኖርበትን ፍርዴን ጠብቁ ብላቸው አላደረጓትም። እደግመዋለሁ። ሰው ቢያደርገው በሕይወት የሚኖርበትን ፍርዴን ጠብቀው አላደረጓትም። በዚህ ምክንያት ይህን አምጥቻለሁ የሚለው። ስለዚህ ወገኖቼ ቃሉን ጠብቁ። ከዚህ በኋላ መቅደሴን ስሩ የሚወደው ሕዝቤ ያለውን ቀጥታ ከግብፅ ባርነት ነፃ አወጣ። በመጨረሻ መቅደሴን ስሩልኝ አለ። የሚወደውን ሕዝብ ለመባረክ በሚወደው ሕዝብ መካከል እንዲገኝ ይህቺ ቤተ መቅደስ መቼ ተመሰረተች? ይህቺ ቤተ መቅደስ መቼ ተመሰረተች? ስናማትም ብለን ቤተ ክርስቲያን ስንመጣ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አምሳለ ኢየሩሳሌም ቅድስት ተዋሕዶ ቤተ ክርስቲያን ሰላም ለኪ አምሳለ ኢየሩሳሌም። እቺ ቤተ መቅደስ የኢየሩሳሌም ሰማያዊት ምሳሌ፣ የእመቤታችን ምሳሌ። እመቤታችን በሥላሴ ሕሊና ስንት ዓመት ኖረች? የሥላሴን ዘመን ማወቅ አይቻልማ። አባቶቻችን ሥላሴን በአረጋዊ ምሳሌ አድርገው ሳሉ። ስዕል መቀለጫ አይደለም። መጽሐፍ በአንድ ላይ አይሳልም። በአንድ ቀለም ስዕል አይሳልም። በአንድ ቀለም የተሳለ ስዕል እንዳትገዙ። ልብ አድርጉ የምናገረውን። በፕላስቲክ የተሰራ ስዕል እንዳትገዙ ወይ በወረቀት ወይ በጨርቁ በቃ እንዳትገዙ። ይምሰል ጊዜ ያለው ዱቄት ሆኖ ይላል። የትምህርታፈስና ታስረግጠው ነው። ስለነጃ አይነጠፍም። በመቅደሱ በመጋረጃ እየታጠረ ነበር። ዛሬ ልባዱ ሁሉ ነጋዴ የገባበት ልባዱ የማሳጣንጣ አቤት አቤት ለአገልጋዮቹ አቤት አቤት። እንደው ታይዘን እንጥፋ። አሁን ጃንጥላ ላይ ስም ይደረጋል። ጃንጥላው የሚቀመጠው ተዘብዝቦ፣ ጃንጥላው የተሰራው ለስዕሉ የእናቴ ልጅ ለወንጌሉ ለታቦቱ ለታምሯ አቤት እግዚኦ። ያንን እዚህ መካከል የተቀቀለ መስቀል እየነቀላችሁ ላሉ አይቻልም። ግንባሩ ላይ ተሳለ ያልቃል። አረ ጠፋን፣ ታይዘን ጠፋን። ጃንጥላ ተዘብዝቦ ልመና ያየሁት አዲስ አበባ ነው። አባቶቻችን ሰሌን ያነጥፋሉ። ሰሌኑ የለም እኮ ዛሬ። ሰሌኑ ጭራሽ በደጃችን የለም። በአገሪቱ ላይ ምን ገጠሩ ላይ እንጂ ሰሌን የለም እኮ። ሰሌን እኮ መቀበሪያችን ሰሌን ነበር እኮ። ምንጣፍ ይሆናል። አላየም? ደብረ ብርሃን ሥላሴ የአማገር እኮ አለላ እየተነከረ በሰሌን እኮ ነው የተሰራው። ሰሌን እኮ ስንት ስራ ይሰራል። ተማሪው አቁፋድ አድርጎ የአብነት ትምህርት ይለምንበታል። እንቀበርበት ነበር። ምን ነው ተጣላ ከሀገራችን ዛፎች። እግዚአብሔር ይጠብቀን። ከዚህ በኋላ ቤተ ክርስቲያን ሰማያዊ ናት። ራዕየ ዮሐንስ 11 ምዕራፍ ቁጥር 19 በሰማይ ያለው የእግዚአብሔር ቤተ መቅደስ ተከፈተ፣ ታቦቱም ታየ፣ እነሆ መብረቅ፣ ድምፅ፣ ነጎድጓድ የምድር መናወጥ ሆነ። ያችን በሰማይ ያለውን መቅደሱን ሙሴ እንደማሳይ ስራ መምህር እኮ ነው መድኃኔዓለም ያስተምራል። መምህር እያሳየ ያስተምራል እኮ
በታምረት የሚሰራው እንጨት ስራ የሚሰሩ ሲያደርጉ ያ የቀደመ መምህር እየሰራ ኮሎ ነው ያሳየው። የኔ ጌታ እንደማሳይ ስራው አሳየው ሙሴን። እቺ ቤተ መቅደስ ናት ምንጸልይባት ራሱ ዙፋኑ ያደረጋት በውስጡ አገኛለሁ ብሎ ቃል የገባላትን መቅደስ ነው አባቶቻችን ሰርተው ያስረከቡን። ጉድለት የላትም። ላጎደሉ ይላቸው ይጠይቃል መድኃኒዓለም። ቃሌን ብላ ጎደልክ፣ ቃሌን ብላ። ይሄ ዛሬ የምንሰማው ቃል ሰይፍ ነው። ከሁለት ጊዜ ሳለ እንዲህ ለማጨን ነው፣ እንዲህ ለማጨን ነው። ታኅሳስ ሙሉ እኮ እናት ልጅ ምንም ዛሬ 17 ቢሆን የሚቀረውን አናውቅም። ገበሬው እኮ ታኅሳስ ነዶውን እያጨነ አውድማው ላይ ወስዶ ባየው በዙሪያ አድርጎ ያመሰምሰዋል፣ ያሄደዋል፣ ገለባውን ያዘራዋል። ገለባው ከአውድማዎች ወደ ነፈሰበት ይሄዳል። ገለባው ወደ ነፈሰበት ይሄድ ሁሉ ገለባ ነው። ከአውድማው ለመኖር ያብቃን እግዚአብሔር አምላክ። ከዚህ በኋላ እናቴ ልጅ ይህችን ሰማያዊት ቤተ መቅደስ ሙሴ እነሆ የእናቴ ልጅ ይህችን ቤተ መቅደስ በሰማይ መታየቷ ጥንታዊነቷን እውነተኛ የእግዚአብሔር ቤት መሆኗ ስርዓቷ በውስጧ የሚደረገው የልብሱ አልባሳቱ የታቦቱ ስርዓት ሁሉ ሰማያዊ ስራ ሰማያዊ ትእዛዝ ካህናቶቿ በሰማያዊ አምላክ የተሾሙ በልዕልና ያለ እግዚአብሔር የሾማቸው ሹመታቸው ሰማያዊ የሆነ በምንኩስና ያሉት ንግድናቸውን ያጸኑ በክህነት ያሉት ስርዓታቸውን የጠበቁ አባቶች የሚያገለግሏት ሰማያዊት መቅደስ ናት። ክብር ምስጋና ይግባው። ከዚህ በኋላ እነሆ ያችን ቤተ መቅደስ ወደ ምድር ሊያመጣት ፈለገ። የኔ ጌታ መጣ፣ ምድርን አየ። ምድርን ሲያይ አንድ ሰው አገኘ፣ ኖህ። የተወለደለት ቅዱስ ቅዱስ ብሎ እግዚአብሔርን ያመሰገነ የተወለደለት። አሜን። እንዴት ያለው ማህፀን ነው! እና የስምንተኛው ሺህ ማህፀን ምን ወልደን ምን ትተን እንሄድ ይሆን? እና ወለዳ ጨረሳችሁ ምን ያላችሁ ይሆን የምትለምኑት? አይሁድ ጉድ ሰርተን ከሆነ የሚወለደው ጉድ ነው። ጉድ የሰሩ ጉድ ወለዱ፣ ጉድ የሰሩ ጉድ ወለዱ። የወለዷቸው ጉደኞች ጉድ ሰሩ። አቤት ጉድ ሊሆኑ ነው። ምን ያላችሁ ለመሆኑ ልጅ ስጦም ያለ ዘንድ ነው። ልጅ ስጦም እንለዋለን። ያዘናትን ወደ ምድር አየ፣ ኖኅን አገኘ። ኖኅ በዚህ ሕዝብ መካከል ጻድቅ ሆነ አግኝቻለሁ። እንስሳውን፣ አራዊቱን፣ አዕዋፉን ጠቅላላ ምድርን በሙሉ ላጠፋት ነው። ምድር ግፍን ተሞላች። እያንዳንዱ መንገዱን አበላሽቶ ነበረ። ስለዚህ አንተም ቤተሰብህም የምትድኑበት ቶሎ ከጎፈር እንጨት ለይቶ መርከብ ስራለሁ። ያገኛት ልጅ ለይቶ እንጨቱ ጎፈር የተለየ እንጨት መሆኑ የመስቀል ምሳሌ። ከዛፎች ሁሉ ጎፈርን እንደለየ ከሰው ልጆች ሁሉ ማደሪያ የምትሆን ድንግል ማርያምን ለየ። ልባርኩ ጎፈር መስቀል ምሳሌ፣ በመስቀል ተሰቅሎ የማዳን ምሳሌ። ከዚያም ጻድቁን እንዲህ አለው፣ የሰው ሁሉ ፍጻሜ ደርሷል፣ ቶሎ በል የምትድንበትን መርከብ ስራ አለው። ሲሰራም ቁመቱን 300 ክንድ ልብ አድርጓት፣ አላጎደለም። ኖህ 300 ክንድ 30 ደምርበት 330 12 ቀንስ ውጤቱ 318 ልባል እናትልክ። ከዚያም ወደ ላይ ግድግዳውን 30 ክንድ ክፍሎቹን 3 ክንድ አድርገህ ስራ። ጎኑን 50 ክንድ አድርገው። ከኔ ጋር ናቸው እናቴ ወገኔ፣ አክሬ እናቴ ልጅ አላቸው። ተመስገን ይሄዳ ልብ አድርጓት።
ያችን መቅደስ እኛ መካከል ሊተክላት ፈለገ። ኖህ ጻድቅ ሆኖ ተገኘ። ከክፎች አትተባበሩ፣ ሐሰተኛ አትግጠሙ። ትዝ ይላችኋል፣ ቅዳሴ ታዳምጣላችሁ። ሐሰተኛ ይወገድ ዘሩ ይጥፋ ማለት ነው። ወርቅን የሚወዱ ይነቀሉ። ቅዳሴው ላይ የብላይነት ጉቦ የበላ የሰጠ አይጠየቅም። አራጣ ያበደረ በጤፍ አሸዋ በወተት ውሃ እርጥብ በርበሬ በቆሎና ሩዝ ማሽላ ጤፍ ነው እያሉ ለሸጡ በቅቤው ሞራ የእናቴ ልጅ በስሮው ኖራ ለነገሩ ወዮለት። የእናቴ ልጅ መስተካከል 330 12 ቀን 318 በኖህ አምላክ 318 ሊቃውንት ጸሎተ ሃይማኖትን ጽፈው የእኛ አባቶች 318 ሊቃውንት አርዮስን ድረሱ አሐቲ ቤተ ክርስቲያን አሐቲ ጥምቀት ብለው የእኛ አባቶች ጸሎተ ሃይማኖትን ትላለን። እነዚህ በኖህ አምላክ ነበሩ። ቀጥሎ ቁመቱ ወደ ላይ 30 የእኛ ጌታ በ30 ዘመኑ ተጠመቀ። ጎኑን 50 ባረከ። በ50ኛው ቀን መንፈስ ቅዱስ ላከልን። 72 ቋንቋ ተናገሩ። የተበተነውን የኖህ ልጆች በወንጌል እያስተማሩ ሰበሰቡ። 12 ቀንስ አለው። ቀንስ ማለቱ በስተኋላ ከ12ቱ ነገደ እስራኤል በስተኋላ 12ቱ ሐዋርያት በ12ቱ ሰዓተ ማልት በ12ቱ ሰዓተ ሌሊት የእናቴ ልጅ በ12ቱ ወራት የሚያመሰግኑኝ በአብራክ ያሉ ልጆች ሲለው ልባል። እስቲ አብ ወልድ መንፈስ ቅዱስ ፊደሉ ስንት ነው? ቶሎ ቆጥረህ ንገር። ቶሎ በል። 12ቱ ዘወትር ካህናቶቻችን ሰማያውያን ሹማምንት እግዚኦ ኃይለ ክርስቶስ ስንት ናቸው? መስመሮቹ ስንት ናቸው? 12 በ12ቱ ሰዓተ ማልት ሰዓተ ሌሊት በቀራንዮ ያፈሰስኩትን ደሜን እግዚኦ መሐረነ ክርስቶስ እያላችሁ በ12ቱ እህቶቻችሁ ስሜን የሚጠሩ ካንተ አብራክ አሉ ሲለው ከዚያ በኋላ ክፍሏን 3 አድርገዋሉ። 3 መቅደስ፣ ቅድስት፣ ቀያህት። ሙሴ እንዴት አድርጎ ሠራ? አንቲ ውእቱ ደብተራ ዘቀዳሚት ውዳሴ ማርያም። አንድምታውን አንብቡት። አንደኛ ሙሴ ደብተራ ኦሪትን ታቦተ ጽዮን የነበረችበትን ቅድስተ ቅዱሳን የመቅደሱ ምሳሌ፣ ቅድስት የቅድስት ምሳሌ፣ ደብተራ ኦሪት የቅኔ ማኅሌት ምሳሌ አድርጎ በ3 ሠራ። ያዘዘው 3 ነው። እግዚእ ጌታ አብ ባሕርይ አባቱ ኄር መንፈስ ቅዱስ። ቀድሞም ስሙ 3 ነው። ያለና የሚኖር እኔ ነኝ፣ የአባትህ የአብርሃም አምላክ እኔ ነኝ ብሎ የአባቱ የአብርሃም የይስሐቅ ያዕቆብ አምላክ ያዘዘውን ሳያዛንፍ ደብተራ ኦሪትን ሠራ ሙሴ። የት ይገኛል? አንድምታ ትርጓሜ ውዳሴ ማርያም ላይ አባቶቻችን አላስተማሩ። ሌሊት በሰዓታቱ አቆም አድረው አንገታቸው ታጥፎ በውሃ ተነደው ውዳሴ ማርያምን ሲያስተምሩ አልኖሩም። መሐንዲሶች አልሰማችሁም፣ ሕዝቡ አልሰማችሁም። በአሁኑ ሰዓት ይህ ቤተ መቅደስ እየተሠራ ነው። አጉረናል፣ ጎሎብናል፣ አጉረናታል፣ አዛንፈናል፣ ተዛንፎብናል፣ አጣመናል፣ ተጣሞብናል። ይራኝላችሁ ኃላፊነቱ የሚመለከታችሁ ሰዎች መቅደስ፣ ቅዱስ፣ ቀን ማለት ይሄ ካልሆነ መሐንዲስ እጅን ሰብስብ። ሌላ ነገር የለም። መቅደስ የእግዚአብሔር ምሳሌ፣ መርከብ የሥላሴ ምሳሌ፣ አብ ወልድ መንፈስ ቅዱስ። መቅደሱ የአብ ቅዱስ የወልድ ቃለ ማኅሌቱ የመንፈስ ቅዱስ ምሳሌ። አብ ይነቅላል፣ ሰው ወልድ ይነቅላል። አረ ሌላ ጉድ አለ። አሁን በዚህ ቤተ መቅደስ 600 መላእክት አሉ። 9 መላእክት ፈጽሞ የዓለም እስኪያልፍ ከተመሠረተበት ጊዜ ጀምሮ ከቤተ መቅደሱ የትም አይሄዱ። ይገርማል። በመቅደሱ ይቀመጣሉ።
ቅዱሱን ይቀመጣል። ቀይ ማህሌት እዚህ ገረገረው ቀጥታው ለምሕረቱ ደጀ ሰላሙ እነኚህን መላእክት ክስ አቅርበዋል። ቦታቸው የለም፣ ቦታቸው የለም። አንዱ ስርዓት ብትሆን መስዋዕት አይለወጥም፣ አይወሽም መድኃኔዓለም። ሳሙኤል ቀዳማዊ ያዝን ይባክህነት ልጅ ምዕራፍ 15 ቁጥር 29 የእስራኤል አምላክ እግዚአብሔር አያሽም። ስሙ ለዘላለም የተመሰገነ ይሁን። የኔ ጌታ ስሙ ለዘላለም የተመሰገነ ይሁን። አክብሩት ወይምላችሁ ካላችሁ አንዴ ገብተንበታል። ምን አስፈራችሁ? እልልታችን እኮ ልመር እልልታችን ታቦት ሲወጣ እንደ ዛሬ እመቤታችን ታምር በመስኮት አትወረወርም። ዲያቆኑ እንደ ታቦት ተሸክሞ ቃጭል እየተመታ ሰራዩ ካህን ማጠንቱን ይዞ እዛ የሚጠብቀው ይቀበለዋል። ታምሯን አምልኮ ሕዝብ ተሳልሞ በእልልታ ትመልሳለች። አራተኛው ታቦት ሲዞር ማህሌቱ ላይ በዝማሬ ብቻ ከበሮው እነሆ ደመቅ ሲል እልል ይላሉ። ከዚያ ቀጥሎ ስለት የደረሰው ሲሰማለት ብቻ ነው። ሌላ እልልታ የለም። ለመሆኑ አሁን እልል የምንልበት ሰዓት ነው። ለማንኛውም እልልታችን አይውሰድብን መድኃኔዓለም ክርስቶስ። እነሆ መርከብ ሦስት ክፍል ሥላሴ ምሳሌ፣ መርከብ እመቤታችን ምሳሌ፣ ንጽሐ ሥጋ፣ ንጽሐ ነፍስ፣ ንጽሐ ልቦና አስተባብራ የተገኘች በንጽሐ ሥጋ መድኃኔዓለም ክርስቶስ አድሮባታል። በንጽሐ ልቦና መንፈስ ቅዱስ አድሮባታል። በንጽሐ ነፍሷ የእናቴ ልጅ ለምን በንጽሐ ሥጋ መድኃኔዓለም፣ በንጽሐ ልቦና እግዚአብሔር አብ፣ በንጽሐ ነፍሷ መንፈስ ቅዱስ አድሮባታል። እንደ ማደሪያው እንደ ማሳያ አለው። በሶስት ራሷን ሰርቶ እናት ተብላ ድንግል ነች፣ ወለደች ተብላ ድንግል ነች፣ ጸነሰች ተብላ ድንግል ነች። መርከቧ የቤታችን ምሳሌ እንዲህ አድርጋችሁ ስሩ አለ። ሙሴ እንዲህ አድርጎ ሰራ። በመጨረሻም ፊትን አሳየ ብሎት ነበር። ደብረ ታቦር ጠርቶ ቃሉን አክብሮ በመገኘቱ መድኃኔዓለም አክብሮ ቃሉን በደብረ ታቦር ላይ ፊቱን እንዳየው አድርጎታል። ምስጋና ይግባ የእኛ ጌታ ስሙ ይከበር ይሁን። ክፍል 3 እነሆ የምናየው የናቴ ልጅ አባታችን ኖህ አንዲት ነገር ሳያጓድል ለሙሴ አስረክቦታል። ሙሴ ተረክቧታል። ቀጥሎ የናቴ ልጅ እመጣበታለሁ ጌታችን መድኃኒታችን ኢየሱስ ክርስቶስ ንጹሐን አባቶቻችንን ሐዋርያትን ሾመ። ንዑስ ርዕሳችን መቅደሴን ስሩልኝ የሚል ነው። ከዚያ በኋላ የእናቴ ልጅ አባቶቻችን ሐዋርያት ጾመው ሙሽሮቹ 40 ቀን ጾመው በየሀገረ ስብከታቸው ተበተኑ። ያ ጌታ የተሰቀለ ዕለት ያስደመደመ የደብዳቤዎች የቸንካሪዎችን ልብስ የነበረ ሳውል የሚባል አመፀኛ እግዚአብሔርን ለማገልገል ግን ልቡ ቅን ነበረች። ቅን ልቦና ያደለንነት አሜን አትሉ አላችሁ። ለመሆኑ ራይ ለያይን መድኃኔዓለም ቅን ነበረች ልቦናው። ልቦናችን ቀን ካልሆነ ቀን ነው የሚወርሳል። ነገር ያለ ቀን ሆኖ ቀን እንዳይወርሳል፣ ቀን እንዳይሰለጥንብን ቀን ሆኖ የናቴ ልጅ ቀን ሆኖ ቀን እንዳይሰለጥንብን ልቡ ቀን ነበረች። ጌታን በጀርባው እንዳለው ሲቸነክሩ ረገጠው። ጌታ ነገር መስቀሉ ላይ ጌታ ነገሩን ረገጠው። ቅዱስ ጳውሎስ ሳውል ይባል የነበረው የእኛ ጌታ መመለስህ ላይ ቀር ትረግጠኝ ያለው ሳውል በስሙ ጠርቶ ሳውል መመለስህ ላይ ቀር ትረግጠኝ ያለው ይህ አመፀኛ ወደ ደማስቆ ሐዋርያትን ማሳለፍ ጀመረ። ጌታ ካሰቀለ በኋላ በሐዋርያት ላይ ሲሄድ ትንሽ ብርሃን ብልጭ ብትልበት ከነፈረሱ ወደቀ። ከዚያ በኋላ አመነ፣ መጥቃው አደረገው። ወደ ፊልጵስዩስ እነሆ
በርናባስ፣ ፊልጶስ፣ ጳውሎስ ሄዱ ወንጌል ሊያስተምሩ በዚያች ሀገር ላይ አስተማሩ። ጣዖትን ዘጉ። ሕዝቡ ተጠመቀ፣ አመነ። አባቶቻችን አለዙ ሕዝቡን ገነቡት በወንጌል አነጹት በወንጌል። ወረደ፣ አደገ፣ ተጠመቀ፣ ተነሳ፣ አረገ፣ አስተማሩት። አደራ የሰጣቸው ያስተማርኳችሁን አስተምራችሁ የነገርኳችሁን ነግራችሁ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርቴ አድርጓቸው እስከ ዓለም ፍጻሜ ድረስ እኔ ከእናንተ ጋር ነኝ ያለ መድኃኔዓለም ቃሉ የታመነ ነው። ተከትሏቸው ሕዝብ አመነላቸው፣ ሕዝቡም አመነ። እንግዲህ ድሮ ጣዖት ቤት እንሰግድ ነበር፣ አሁን ደግሞ የት እንስገድ አሉ። በርናባስ፣ ቅዱስ ጳውሎስ፣ ፊልጶስ ተጠየቁ። ታዲያ ተነጋገሩ ሦስቱ። የእኛ ጌታ ያለ እኔ ምንም ምን ማድረግ አትችልም ብሎ የለም እንዴ? ታዲያስ እንጠይቃ፣ እንጸልይ። ወደ እግዚአብሔር ሲጸልዩ ማይሳነው የእኛ ጌታ አብሯቸው ነበርና ወዲያውኑ ለጠቅላላው ሐዋርያት መልእክቱ በመንፈስ ቅዱስ ደረሳቸው። እነሱም ጸለዩ። ሰኔ 20 ለስም አጠራሩ ክብር ምስጋና ይግባውና አባቶቻችን ያስተማሩን ኢየሱስ አላስተማሩንም። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ መራሳቸው አልተገረዘ። ኢየሱስ ማለት መድኃኒት አይደለም ማለት ነው። ይህ አፍራሽ እኮ ነው። ይህ ሳይንሳዊ፣ ይህ ሰብአዊ። ይህን ስለሚያውቁ አባቶቻችን መድኃኔዓለም ክርስቶስ ጌታችን አምላካችን መድኃኒታችን የጌቶች ጌታ የአማልክት አምላክ የእኛ ጌታ ንጉሠ ነገሥት አረ አቶ ገሌ ወንድም ገሌ እታለም አባይ አበባ ይባል የለም እንዴ? የቆሎ ጓደኛ ነው እንዴ? አቤት እግዚኦ! አቤት ድፍረት! አባቴ አንድም ቀን እግዚአብሔር ሲሉ ሰምቻቸው አላውቅም። እግዚአብሔርን መጥራት ሲፈልጉ ምን ያደርጋሉ መሰለህ? ከመቀመጫቸው ብድግ ይሉና እንደምን አደሩ ሲሏቸው ብድግ ይሉና ልዑል እግዚአብሔር ክብር ምስጋና ይገባ። ልዑል አይደለም እንዴ? በሌለና ያለ አይደለም እንዴ? ልዑል እግዚአብሔር ሳይሉ ሲጠሩ ሰምቼ አላውቅም። እግዚአብሔር አይሉ ልዑል እግዚአብሔር ነው የሚሉት። ጌታችን ብለው የሚጠሩት ጌታ እኮ ነው። የጌታ ጌታ እኮ ነው። ስርዓት የእኛ ጌታ ጌታችን መድኃኒታችን ኢየሱስ ክርስቶስ ልመናቸውን ሰማ። ወዲያውኑ ከየሀገረ ስብከታቸው በደመና ጭሮ አመጣቸው። ፊልጵስዩስ ክብር ይግባዋ የኔ መድኃኔዓለም ፈጥኖ ይድረስልን ለሁላችንም እንደዚህ። ከዚያ በኋላ ቅዱስ ዮሐንስ ሊቀ ካህናት ቅዱስ ጴጥሮስን አባቶቻችን ስርዓት አፍራሾች አይደሉም፣ የተዋህዶ ልጆች ልብ አድርጉ የሚናገረው አባቶቻችን የዚችን ቅድስት ቤተክርስቲያን ስርዓት አፍርሷት አያውቁም። ይዳኝነትን አፈረሷት፣ ይዳኝነት ለደፈራት የሚያከብሯት ከብረው ይኖራሉ። የእናት ልጅ መጽሐፈ ምሳሌ 29 ቁጥር 1 በተደጋጋሚ ተዘልፎ ልቡን ያደረደረ ድንገት ይሰበራል፣ ለስብራቱ ፈውስ የለው። የእኛ ጌታ ሳይናገር መዓቱን አያመጣም፣ ሳያስተምር አይቀጣም። ነገር ግን ይዘገያል እንጂ ይታገሳል እንጂ የሚቀድመው የለ። አቤት ትዕግስቱ! ይመስላል የሌለ ልመለሰለ ነገር ቅዱስ ዮሐንስ ቅዱስ ጴጥሮስ ሊቀ ካህናት ነውና ጌታ ለምንድን የሰበሰበን ነው? በምሴተ ሐሙስ ዕለት ማታ አንተ አይደለህ እንዴ ጠየቀው? እንደ ልማድ ጠየቀዋል። ጌታዬ ለምን ሰበሰብከን አለ።
እስከ ዕለተ ምጽአት ድረስ እመቤታችን ይሄ ስርዓት የተፈጸመው እመቤታችን ባረገች በአራተኛው ዓመት ፊልጵስዩስ ሲሆን የተፈጸመው የሰበሰብኳችሁ አንደኛ ሕንፃ ቤተ ክርስቲያን አሰራር ላስተምራችሁ በሙሴ በድምፅ ብቻ እንደማሳይ አድርገህ ስራ። ምንም እንዳትቀንስ፣ ምንም እንዳትጨምር። ያለውን ቃል በድምፅ ያሰማውን ቃል ዋረደ በአካል መድኃኔዓለም ክርስቶስ ከነሰራዊቱ ዋረደ። የኔ ጌታ ለእኛም ይውረድልና ለእኛንም ይስማና ወረደ። አንደኛ የሰበሰብኳችሁ ሕንፃ ቤተ ክርስቲያን ላስተምራችሁ በኖህ የሰራትን በመርከብ በሙሴ የሰራትን በድምፅ ብቻ አሁን የእመቤታችንን የድንግል ማርያምን ሥጋ በተዋህዶ ለብሶ እነሱን አህሎ እነሱን መሶ ካረገ በኋላ እንዳይደነግጡ እናቴ ልጅ እንደዚያው ቀድሞ እንደሚያውቁት ወረደ ባህላቸው። አንደኛ ሕንፃ ቤተ ክርስቲያን ሥራ ላስተምራቸው፣ ሁለተኛ ሥርዓተ ቤተ ክርስቲያን ላስተምራቸው። የእናቴ ልጅ እቺ ቤተ ክርስቲያን አሰራሯም ሥርዓቷም ሰማያዊ ነው። ተው እንመካከር፣ ተው እንመካት፣ ወይ እንመከር ወይ እንምከር። አላወቅንም ብለን የሚያውቁት ያህል ያሳውቁን፣ ወይ እናውቃለን ቃል አውቀናል ብለን እናስተምር። መከራው መከራው ጨርስ ብቶ መከራው መከራው አባቴ እንዲህ ነበር። መከራው መከራው ቢመለስ ይመለስ፣ ባይመለስ አፈር ይውረስ። መከራው መከራው ይመለስ ጊዜ ገደል ሊከተው ነው የያሪ አባዜ። መከራው መከራው ይህንን አውጣታ ወድቆ መቅረቱ ነው ከኃጢአቱ ቦታ። አባቶቻችን አንመለስም፣ አንመከርም። ተው እንመካከር። የዚችን ቤተ መቅደስ ሥርዓት አንንካ፣ አንንካ። ድፍረት ይብቃ። ሥርዓት እንያዝ። ሥርዓቷ ሰማያዊ ነው። ምን ነው እንዲደፈራቸው? ምን ነው እንዲደፈራቸው? አክሱም ላይ እንዲህ ያለ ቤተ መቅደስ የሌለው ልሙሉ ሜዳ ምን ነው ደፈር? ደብረ ሊባኖስ መቅደስ የለው ጉልላቱ ተጠርቧል። ምን ነው ምን ነው እናቴ ምን ነው? ታው በኋላ ለመከራ አይገደውም። የመጨረሻው ሊሆን ይችላል ዛሬ ሥርዓተ ቤተ ክርስቲያን ላስተምራችሁ። ሥርዓቷን ሰማያዊ መሆኑን ልብ ይበል። ሕንፃ ቤተ ክርስቲያን ላስተምራችሁ። ሕንፃን በሰማያዊ ሥርዓት ነው የሚሠራው። ማንም እንደፈለገው የሚቆልጣት አይደለችም። የእኛ እናቶች ልጅ ሆኜ አንዳንድ ጊዜ ድግስ ሲደገስ 4-5 ቦታ ምጣድ ይጣዳል። ጉልቻ የሚሆን ድንጋይ ስትፈልግና ምን ታደርጋለች መሰላችሁ? ነፍሷን ይማርና እና ወይዘሮ ስንዱ እንከሌለሽ እመያቻለሽ ወይዘሮ ስንዱ ዳርነለሽ። ይሄ ስም ደስ ይለኛል። ስንዱ ማለት ተዋህዶ ቀንም ያለች ስንዱ ማለት እናቴ ተዋህዶ እሱ የሰራሽ እሱ ያነጠሽ በደም ያጠበሽ እናቴ ተዋህዶ። ስለዚህ ጸጋ ስላልወርቅን ክብር ምስጋና ይድረስ ጌታ። አመስግኑን። ሥርዓቷን የሠራው እሱ፣ ካህናቷ የሾመ እሱ፣ መነኮሳቱ ድንግልናቸውን አጽንተው ንጹሐን አባቶቻችን ጳጳሳት ካህናቶቻችን የሚሾሙልን ድንግልናቸውን አጽንተው ሥርዓቱን በጠበቀ ሥርዓት የተሾሙልን አባቶቻችን ሊቃነ ጳጳሳት እግዚአብሔር ያደላቸው ድንግልና እኮ መላእክትን መሆን ነው። አባቴ ተክለ ሃይማኖት ድንግልናውን አጸና። የተወለደ ዕለት አንድ በሦስተኛው ቀን አሐዱ አብ ቅዱስ አሐዱ ወልድ ቅዱስ አሐዱ መንፈስ ቅዱስ ብሎ ያመሰገነ ዛሬ ከ24ቱ ካህናተ ሰማይ ቀን የገባ አቤት የተክልየ ቆብ፣ አቤት የተክልየ ቆብ።
ጽርሐ አርያም ለሥላሴ ዙፋን ከ24ቱ ካህናተ ሰማይ ተቀይጦ ማጠን። ምንኩስና እኮ እንዲህ ያለ ክብር አለው። ለወደደው የላየለት ከመርካቶ ለተገዛ ቆብ ከመርካቶ ለተገዛ ሻሽ እግዚአብሔር ያጥራሽ። መርካቶ መነኮሰ፣ መርካቶ ቀሰሰ፣ እዚያው መቋሚያው መቁጠሪያው ሁላ እንደው እናችን ታቦቱን ገብቶ እንዳይሆን ታቦቱን መሸጥ ድፍረት ወስዷል። ድፍረት ወስዷል። ምን ነው ደፈር እነዚህ አያችሁት? ክህነቱ የእግዚአብሔር ምንኩስናው ምን ያህል ክብር እንዳለው አያችሁት? አያችሁት? የምንኩስና ክብር የምንኩስናን ጸጋ አባቶቻችን በምንኩስናቸው በድንግልና ጸንተው ድንግልናቸውን አጽንተው ለጵጵስና ማዕረግ ቀርበው በቅተው ይኸው ሾሙልን አባቶቻችን ሾሙልን አባቶቻችን። ሹመታቸው ሰማያዊ፣ መቅደሷ ሰማያዊ፣ ስርዓቷ ሰማያዊ፣ ህንፃ አሰራሯ ሰማያዊ። ይብላኝላቸው በዘፈቃደ ይጎለታቸው ዝም እያለችት ከዚያ በኋላ ለመንፈለት ሰብከት አንደኛ ህንፃ ቤተ ክርስቲያን ላስተምራቸው አሰራር ህንፃ ቤተ ክርስቲያን አሰራር ላስተምራቸው። ሁለት ስርዓተ ቤተ ክርስቲያን ላስተምራቸው። ሰበሰብኳቸው። ወደ ምስራቅ ሄደ ይላል። ከምስራቅ መምጣቱም ኋላም ከምስራቅ ስመጣ እችን ቤተ ክርስቲያን እንዲሁ እንዳገኟት ሲል ነው ወደ ምስራቅ ሄደው። እውነተኛ ፀሐይ ነች ሲል ነው ወደ ምስራቅ ሄደው። ካህናት አባቶቻችን ከቤተልሔም እኮ መስዋዕቱን ይዘው የሚመጡት ያ የቤተልሔም ሕፃን አሁንም ከምስራቅ ይመጣል። ቤተልሔም እኮ ምስጢር አለው፣ አሰራር አለው። አፍርሰናል እንዳንፈርስ የኔ ጌታ አያስቸግረው ወይ ያስተካክለዋል ወይ ያፈራርሰዋል። ለመከራ አይገደው፣ ምሕረቱ አያልቅበት፣ ቸርነቱ አያልቅበት፣ ፍቅሩ አያልቅበት፣ ስሙ የከበረ ይሁን። ከዚያም ወደ ምስራቅ ወሰዳቸው። 3 ድንጋዮች ነበር። ቆመ። 13ቱ ሐዋርያት አብረው ነበሩ። ስንት ሐዋርያት? ስንት ነው? ሐዋርያት ስንት ናቸው? ሐዋርያት 12 ናቸው። እሺ እኔ ስንት ነው ያልኩት? የሚሸልሞችን እስክሪብቶ በቶ ለምንድን ነው 13 ያልኩት? ማንም ነገር ለምን 13 አሉ? ቶሎ የሚወስድችን እስክሪብቶ ምን አለ? እግዚአብሔር ዛሬ አሰማው 13ቱ እግዚአብሔር ነው። እነቤታችን ለምን 13 አሉ? የለምን 13 እግዚአብሔር ነው። እግዚአብሔር ማነው? ጳውሎስ እግዚአብሔር ይስጥህ። ለዓይናችን የቅዱስ ጳውሎስ ጸጋ ይደረብህ። ንፍት ይበል ሰይጣን ይውድልህ። የቅዱስ ጳውሎስ ጸጋ ይደረብህ። አሳዳጅ የነበረ እግሩን የረገጠ 430 ጊዜ በጠፍር ያስደበደበ ጌታ ነው። አቤት ይቅርታህ! አሁንም ይቅርታው ፈጥኖ ይደረግልን። አይኔ ጌታ አሜን በሉ እባካችሁን ስለ እግዚአብሔር። አሁንም ይቅርታው ፈጥኖ ይደረግልን። አቤት ዕድል! አቤት ዕድል! ሐዋርያትን ያሳደደ ጌታን ያሰቀለ አሁን ቤተ ክርስቲያን ለመስራት ከ13 ሐዋርያት ጋር ከ12 ሐዋርያት ጋር ተደመረ። ወዲያውኑ በልብሱ ባላቸው ቆሞ የኔ ጌታ ያኔ በድምፅ ያሰራትን በአካል ወረደ። ታላቁ መሐንዲስ የእኛ ጌታ አንዱ ድንጋይ መቅደስ 3 ድንጋዮች ነበሩ። እሳት እንደነካው ሰም እየተሳለ እሳት እንደነካው ሰም እየተሳለ መቅደስ ቅዱስ ቀናህት ሰኔ 20 ስንክሳር ከሌላ ቦታ የት ይገኛል? ቅዳሴ ማርያም ክፍል 3 ወይም
ጉባኤ 3 እዛ ላይ ይገኛል። ከዚያ በኋላ ሰኔ 20 ህንፃው ስርዓቱ አለቀ። ሰኔ 21 የእኛ ጌታ እናቱን ይዞ በሰማይ ሰራዊት ታጅቦ ድንግል እናታችን እንደ ፀሐይ ያበራች አብራው መጣቻ። ክብር ይድረሰው ጌታ ወረደ። ብርሃን ለብሳ ብርሃን ወጥቶልሻልና ተነሺ አውሪ 60 ምዕራፍ ትንቢተ ኢሳይያስ ብርሃን አይደለም ብርሃን ሰማያዊ ኅብስት ሰማያዊ ጽዋ መጣ። መድኃኔዓለም ክርስቶስ ሰራይ ካህን፣ ቅዱስ ጴጥሮስ ተራዳኢ፣ ቅዱስ እስጢፋኖስ ቀዳሜ ሰማዕት ከሙታን አመጣው፣ ሰራይ ዲያቆን አደረገው። ልብ አድርጉ። ሌሎቹን ካህናት እንደየሥርዓታቸው አስቀምጦ ራሱ ቀድሶ ንጹሐን ሐዋርያትን አባቶቻችንን ለሶስተኛ ጊዜ አቆረባቸው። ምንድን ነው ያልኩት? ምንድን ነው ያልኩት? ንጹሐን ሐዋርያትን እሺ፣ ሁለተኛ መቼ ነው ያቆረቡት? አረ ከአንደኛው ልጠይቅ። አንደኛ ንጹሐን ሐዋርያት መቼ ቆረቡ? በዕለተ ሐሙስ። ሁለተኛ የት ቆረቡ? የት ነው የቆረቡት? እመቤታችን በሁለተኛው ሱባኤ ነሐሴ 16 ቀን። ሦስተኛው ቁርባናቸው በፊልጵስዩስ ራሱ እመቤታችን በሰማይ ሰራዊት ታጅቦ እሷን መንበር አድርጎ ቀድሶ አቁርቦ ሥርዓታቸውን ጨርሶ ሲያርግ እንዲህ አላቸው። ልብ በሉ መናገር የቻላችሁ ጻፉ። ልክ ሲያርግ እንዲህ አላቸው። እምይእዜሰ አንትሙኒ ከመዝ ግበሩ። እምይእዜሰ አንትሙኒ ከመዝ ግበሩ። ከዛሬ ጀምሮ እንዲህ አድርጋችሁ ስሩ ብሎ አረገ ይላል። እንዲህ አድርጋችሁ ስሩ። ቀደም ሙሴ ነው ያለው ዘዳግም 12:32 ሙሴ የነገርኩህን ቃሌን ሕጌን ጠብቅ። ምንም በሱ ላይ እንዳትሽምር በምን አቅማችን በየትኛው ጉልበት በየትኛው አቅም? ኧረ ተው እናቴ ልጅ ተው፣ ኋላ ተው እንመለስ። የእናቴ ልጅ ጭንቅላት እኮ የተፈጠረው አንገት ላይ ተጎልቶ ለመኖር አይደለም። አንገትም ጭንቅላትን ተሸክሞ ለመኖር አልተፈጠረም። አንገትም ይሰራል፣ ጭንቅላትም ይሰራል። ተባብረው የሚሰሩት ሕይወት ይሆናል። ልብ በሉ። ሙሴ በነገርኩህ ላይ ምንም እንዳትጨምር ምንም እንዳትቀንስ አቅማችንን እንወቅ። እንዲህ አድርጎ የመጨረሻ ማስጠንቀቂያ ሰጥቶ ሰኔ 21 ራሱ ቀድሶ አድርጓል። የመጨረሻ ልጠቀልለው ነው። እግዚአብሔር ከኛ ጋር። ርዕሳችን እንዳትረሱት፣ የሚወደኝ ቢኖር ቃሌን ይጠብቃል፣ እኔም የባሕርይ አባቴም ወደ እርሱ እንመጣለን፣ ከእርሱ ጋር እናድራለን። የማይወደኝ ቃሌን አይጠብቅም። የት ጋር ያለ ነው? ቃል አይደለም። ይህቺ ቤተ ክርስቲያን ስዕሎቿ ስርዓት አላቸው። ስዕሎቿ እኮ የመንፈስ ቅዱስ ስራዎች ናቸው። ታቦቱ ከሰጠ በኋላ ለሙሴ እነሆ በመካከላችሁ ባስልኤልንና ኤልያብን ጥበበኛ ሰጥቻችኋለሁ፣ ሁሉ ሸማኔዎችን ሁሉ ሰጥቻችኋለሁ፣ እንደማሳይህ አድርጋችሁ ስሩ። አንድ ነገር አይጓደልም። አልባሳቷ ስርዓታ
የእናቴ ሁለመናው ሰማያዊ ነው፣ ምድራዊ አይደለም። ሰው ሰራሽ ስራ እዚህ ቤት ውስጥ የለም። እንኳን ቤቱ ቤተ መቅደሱ ይቅርና ከልብሳችን ከነጠላችን ጀምሮ ቆይታችሁ ለመጣችሁት ቁጠሩት። የጠለቱን ማሰኛ ወይ 3 ወይ 5 ወይ 7 ከዚህ በላይ አይደረግም። የሚጨርሰው ጊዜም በቀኝ ይጀምራል። 2 3 ቢሆን ቁጠሩት። በሰዓት የሚጨርሰው በቀኝ ነው። በሰዓቱ ሰዓተ ማልትና ሌሊት ማነው? በሰዓቱ ዕለታት ሰዓተ ማልትና ሌሊት ይሄን ለብሰህ አደግድገህ አመስግነኝ። ሲጀምር 3 የሚጀምሩ ሥላሴ የሚጨርሱ ሥላሴ ነጠላችን። ሌላው እናቶቻችን አሁንም ራሳችሁን ተነጋግራችሁ እንድታስተካክሉ የምፈልገው የእናቶቻችን ቀሚስ መስቀሉ እምርታቸውን ወደታች አልፎ አያውቅም። ዛሬ መስቀሉ ተዘቅዝቆ በእግራቸው እየረገጡ ይቀምጣሉ። እቤታችሁም ኋላ እቤታችሁም ምንጣፉን እዩ፣ ሳህኖቻችሁን እዩ። እዚህ ጋር ምን ላይ ያችሁት ነው? ረገጥኩ ማለት ነው። ፈጽሞ ታች አይደረግም መስቀል ንገሩ። እታች የተደረገውን አንሱ። እዚህ ጋር ነው የሚደረገው። እሷም አነስ ያለች መስቀል ትደረጋለች። መስቀሉን እያየን እንድናስተምር እናቶች፣ መስቀሉን እያየን ቀራንዮውን እያየን እንድናስተምር። እዚህ ታች ሰውነቴ እየተቀለቀለ ነው መጽሐፍ ቅዱስን ያስቀመጥኩት። ይቅር በለኝ እኔ ጌታ እስከ ወዲያኛው እንደ ዛሬ ደፍሬ አላውቅም። እናቶች ይሄን ነገር 4ኛ ማየቴ ነው። በየቤተ ክርስቲያኑ ቀስ እያሉ ገደል እየከተቱ ነው። ተያይዘን አንጥፋ ስለ እግዚአብሔር። ስለዚህ ወገኔ የእናቴ ልጅ በሙሉ ልብሳችሁን የምትለብሱትን ምንጣፋችሁን ሳህኖቻችሁን ሁሉ መስቀል እያስረገጡ ነው። ሱሩ ላይ መስቀል እየተሳለ ነው። እንድንጨካከል አደራችሁን። ራሳችሁን ጠብቁ። ጃንጥላ ላይ የተሳለው ምስል አብሱ። ያን ጊዜ የተከለው ነቅላችሁ ጣሉ። ሌላው አልባሳቱ ላይ ስዕል ተስሎ አይቻለሁ 2 ቦታ። የሚገርመው አቤት ድፍረቱ! ልብስ ሰፊው ቆቡ ላይ ጭንቅላቱ ተዘግዝቆ ተቆርጦ ተሰፍቷል። በትከሻው ላይ ክንፉ ተቆርጦ እታች እግሩ ተቆርጦ ጭንቅላቱ ለብቻ ተሰፍቷል። መናፍቅ ስዕል ቀደደ ብለን ጉራ ከረዩ ስንልብ አረተው ባካችሁ፣ አረተው ታይዘን እንግባ። ለመሆኑ አልባሳት ላይ የተሳለው ምን ታረጉ? የላቸው አገልጋዮቹ በሕይወት አልገባበት ጃንጥላ ላይ ምስሉ ላለበት ይብላኝላቸው። አይታችሁ ታውቃላችሁ? መጋረጃው ከመሬት እስከ ሰማይ ይገልጣል። የዕለቱ ገባሬ ሰናይ ካህን ያጥናል። መጨረሻ ስዕሉን ከሸፈነ በኋላ መስኮቶቹን ይዘጋል፣ በሩን ይዘጋል። በመቅደስ ውስጥ በመጋረጃ እየታጠሩ የኖሩ ስዕሎች ሰው በላ ትውልድ ማተሚያ ቤቶቹን ምገባቸው። ስዕል ባንድ አይሳልም፣ ስዕል ባንድ ቀለም አይሳልም። የምትስል ከሆነ በስርዓቱ ስለት፣ የምትጠይቀውን ዋጋ ጠይቅ፣ ያልሆነ ስዕል አትሳል። ከ12ቱ ህብረ ቀለማት ውጭ ስዕል አይሳልም። ስዕል የሥላሴ ምስጢር ነው። ቅድም የተቀለለ ያነሳሁት የጨርሰው ነው። ስዕል የመንፈስ ቅዱስ ሥራ ነው። ባስልኤልና ኤልያብ 4ቱ ኪሩብን እንዲሰሩ 4ቱ ኪሩብ ከአሁን በኋላ በቀለም ይወጣል። በእንጨት ተቀርጾ በሌላ ተቀርጾ አይቀመጥም። በስነ ስርዓት ህብረ ቀለሙን ጠብቆ በቀለም ይወጣል 4ቱ ኪሩብ እንድታውቁት። ከዚያም ልብ በሉ፣ ስዕል መጀመሪያ ሰዓሊው ራሱ ልዑል እግዚአብሔር ታቦት ዘዶር ብሎ እመቤታችን በኢየሩሳሌም ሰማያዊት ሳላት። ከዛ በኋላ ለአባቶቻችን የገለጸ ከነ ሙሴ ከነ ኤልያብ እየረቀቀ መጣ። የሥላሴን የዘመን ብዛት መናገር ቢያቅታቸው አረጋዊ አድርገው እየሳሉ አስተምረውናል። አንደኛ የሥላሴ ምስጢር፣ 2 እንማጸንበታለን፣ 3 ስዕል የሚናገር ወንጌል ነው። ስዕልን የነቀፈ ራሱ የተነቀፈ ነው። በአንድ ቀለም አይሳልም። ከተባረከ በኋላ በእጅ አይዳሰስም። በየውዳሴ ማርያም ዘወትር ጸሎት ላይ ያንን ከኋላ ያለውን ንቅል አድርጉና ስታበቁ ስዕሏን ወደ ውስጥ እንደዚህ ጥፍ አድርጋችሁ በቀኝ ትመጣለች፣ ድሮም ቀኝ ናት፣ እየነቀላችሁ አድርጉ። ለየማተሚያ ቤቱ ልብ ካለው ንገሩ። ሰማዕተ ሌሊት ቅዱስ ጊዮርጊስ ኳስ መጫወቻ
መጠጥ መሸጫ ነው። ይህንን ያደረጉ መታሰቢያቸውም ዘራቸውም በምድር ላይ የለም። ለመጀመሪያ ጊዜ መስቀል አራት ማዕዘን የጀመሩ እነሱ ናቸው። መታሰቢያቸው ሁሉ የለም። ቅዱስ ጊዮርጊስ መጠጥ መሸጫ አይደለም። መጠጦች ስሙጥጥ የሚጠጣው ማይጠቀም ሻጩ ማይጠቀም ዘር አይወጣም። ሌላው ሆንን መንገድ ዘግተው መንፈስ ቅዱስ ሲወርድ ኳስ የሚጫወቱ ልጆቻችሁን ሰብስቡ እንደወጡ እንዳይቀሩ። አንደበቴን ያከናወነ መድኃኔዓለም ምስጋና ይግባው። ስሙ ለዘላለም የተመሰገነ ይሁን። የእናንተ ልጅ 1 ሰዓት ተኩል አብሬያችሁ ቆይቻለሁ። አቤት እግዚኦ ይህን እቆያለሁ አላልኩም ነበር። ስሙ የከበረ ይሁን ጌታ፣ ከእናንተ ያገናኘን ጌታ፣ የተለያየንበትን ከዚያ ወደ ምሕረት የቀረቡበትን ነግሬያቸዋለሁ። ተመካከሉ፣ ስርዓቷን ጠብቆ ዋንዛው ጋር አለዚያ ይኸው በዚህ ምዕራብ አለዚያ ሰሜን በቃ ሌላ ቦታ ወደ ምሕረት የለን። ሌላው በአሁኑ ሰዓት አብያተ ክርስቲያናት የምትሰሩ ሰዎች አሁን ፀሐይ ባለችበት ቤተ ክርስቲያን ይሰራል። አሁን በደቡብ ናት። ታኅሳስ 1 ትመለሳለች። ከታኅሳስ 1 ታኅሳስ፣ ጥር፣ የካቲት ከመጋቢት 1 ጀምሮ ወደ ሰሜን ነው የምታቆለቁለው። ሰኔ 1 ወደ ታች ትመለሳለች። ከነሐሴ 20 ጀምሮ እስከ መስከረም 15 እዚህ መካከል ነው የምትመጣው። ያኔ ነው ምስራቅና ምዕራቡ ቤተ መቅደስ የሚወሰነው። አለዛ አባቶችን መጠየቅ አዲስ አበባ ላላችሁት ተክልየ መርካቶ ገናናው መልአክ መጋቤ ሐዲስ የካ ሚካኤል ገናናው መልአክ ዑራኤል ማለት ብርሃን ነው። ኤል ማለት እግዚአብሔር ነው። ዑራኤል ማለት እግዚአብሔር ብርሃን ነው ማለት ነው። ዑራኤልን ሄዶ ማየት ነው። ምስራቅና ምዕራቡን ስርዓቱን ጠብቆ የተሰራ ቤተ ክርስቲያን ቅዱስ ጊዮርጊስን አራዳን ማየት ነው። ሁሉን አስተካክሉ፣ ተነጋገሩ፣ ተያይዘን አንጥፋ። ከዚህ በተረፈ አንደበቴን ያከናወነ ከእናንተ ያገናኘኝ አምላክ ዛሬ ዕለት ያደረሰን እቼን የሰጠን ጌታ ክብር ይግባው። በሰላም የጠበቀን ጌታ፣ በሰላም የጠበቀን ጌታ፣ ጦም ያላሳደረን ጌታ፣ እንደ መከራችን ብዛት እስካሁን በሕይወት የጠበቀን ጌታ፣ አዝነናል፣ አንገት ደፍተናል፣ ቆዝመናል። የራሔልን እንባ የተቀበለ እግዚአብሔር የእኛንም እንባ ይቀበል። ሰላሙን ያድለን፣ በወደደ ያገናኘን።